እንደነገርኳችሁ ነው የሚጠባበሱ ነገሮችን መቀነስ እንችል ከሆነ እንጂ ለማቆም በጣም ከባድ ነው። እንደኔ የከበዳችሁ ማለት ልጆቻችን ስለሚጠይቁን ማለት ነው። እና ለማንኛውም የኬኤፍሲን አስመስዬ ይህንን ቺክን ብረስት እንዴት እንደጠበስኩት ላሳያችሁ። ከዚህ በፊትም ፖስት አድርጌ ያለሁኝ በእርግጥ ግን ትላንትና ስለሰራሁላቸው ለዛ ብዬ ነው ይዤላችሁ የመጣሁት። ያያችሁት ክሬምም የሻዋርማ ክሬም ነው። ትላንት አሳይቻችኋለሁ የሻዋርማ ክሬም። ስለዚህ ማየት ትችላላችሁ ማለት ነው። ከፊት ምናልባት ምሳቃ ምናምን ስታዩ ሌላ ነገር መስሏችሁ ሌላ ምግብ መስሏችሁ ይሆናል እንጂ የሻዋርማ ክሬም ነው ትላንትና ያሳየዋችሁ ማለት ነው። አንዳንድ ሰዎች በጠየቃችሁኝ መሰረት ከዛ እንዳያችሁት ቀጠን ቀጠን ያለ ዶሮን ብረስቱን በደንብ ታጥቦ የደረቀ ከታተፍኩት። ከዛ ዱቄት አደረኩኝ፣ ጨው አደረኩኝ፣ ጦስኝ አደረኩኝ። እዚህ ጋር የትኛውን ሁሉንም ቅመም መጠቀም እንችላለን። የምንፈልጋቸውን ቅመሞች ትንሽ ትንሽ በተለይ ከሙን ድንብላል የተፈጨ ካለ እነሱ ነጭ አዝሙድም ያጣፍጣሉ ማለት ነው። ከዛ 2 እንቁላል አደረኩኝ፣ መታሁት እና ውሃ ነው መጨመርበት ማለት ነው። በርበሬም አድርጌ ያለሁኝ። ከዛ ውሃ ጨምሬ እንደምታዩት እንደዚህ አማስለዋለሁ ማለት ነው። ትንሽ ቀጠን እንዲልልኝ ውስጡ እየነከርኩኝ ለማውጣት ማለት ነው። እኔ የተፈጨ የዳቦ ዱቄት ስለሌለኝ ከዚህ አውጥቼ ዱቄት ላይ የፉርኖ ዱቄትና ትንሽ የበቆሎ ዱቄት አድርጌ እሱ ላይ ነው ያደረኩት እንጂ የተፈጨ የዳቦ ዱቄትም ካለ በሱ ማድረግ ትችላላችሁ። ከዛ የከታተፍኩትን ዶሮ እንደዚህ ከተዋለሁ ማለት ነው ያዘጋጀሁት ውህድ ውስጥ። ከዛ ከዚህ እያወጣሁኝ ነው ወደ ዱቄቱ ላይ የማደርገው ማለት ነው። በተለይ የተፈጨ ዳቦ ዱቄት ቢኖር የበለጠ ጥሩ ነው። ግን ይህንንም ፉርኖ ዱቄትና ትንሽዬ ኮርን ስታርች አድርጎ አንድ ላይ መቀየጥ ይቻላል እና በጣም ክሪስፒ ነው። በጣም ነው ልጆች የሚወዱት። እንደኔ ለተቸገራችሁ የሚጠበስ ነገር ለማቆም ለተቸገራችሁ ሰዎች ይሆናል። አንዳንዴ ግን ችግር ያለው አልመሰለኝም በበኩሌ። ከዛ በጣም የፈላ ዘይት ውስጥ ነው መጨመር ያለብን፣ ዘይት እንዳይመጥ ማለት ነው። በደንብ የፈላ ዘይት ውስጥ ቼክ አድርገ ነው ከዛ እሱ ውስጥ እየጨመርን እየጠበስን ማጥለያ ላይ አድርገን፣ ዘይትም አይመጥም እንደዛ ሲሆን፣ ከዛ ማጥለያ ላይ አድርገን ማቅረብ ማለት ነው። በካቻፕ ወይም ደግሞ እንዳያችሁት በሻዋርማ ክሬም ማቅረብ ትችላላችሁ። ለትምህርት ቤትም መላክ ይቻላል። ይህንን ይመስላል። መልካም ቀን።